በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያ የሚሆን የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 1 የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስ እንደ እግዚአብሔር ምርጦች እምነት እንደ መልካም አምልኮት ያለች እውነትንም በማወቅ ሐሰት የማይናገር እግዚአብሔር ዓለምን ከፈጠረ ጀምሮ በሰጠው የዘላለም ሕይወት ተስፋ በዘመኑም በመድኃኒታችን በእግዚአብሔር ትእዛዝ ለኔ አደራ በተሰጠኝ ስብከት ቃሉን የገለጠ በፍቅርና በሃይማኖት ለምወድ ልጄ ለቲቶ ከአባታችን ከእግዚአብሔር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ላንተ ይሁን። ስለዚህም ምክንያት የቀረውን እንድታደራጅ በየከተማው እኔም አንተን እንዳዘዝኩ ቀሳውስትን እንድትሾም በቀርጤስ ተውሁ። የአንዲት ሚስት ባልና የማይነቀፍ የሚያምኑ ልጆች ያሉት ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ ቁጡ ያይደል፣ የማይሰክር የማይጨቃጨቅ ከንቱ ረብን የማይወድ እንግዳ የሚቀበል ምግባሩ መልካም የሆነ ራሱን የጠበቀ ጻድቅ ቅዱስ ራሱን የሚገዛ ይሁን። ሕይወት በሚገኝ ትምህርት ደግሞ ሊመክር ተቃዋሚዎችንም ሊገስጽ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። የማይታዘዙ ነገራቸው ከንቱ የሆነ ማስተዋል የጎደላቸውንም የሚያታልሉትንም ይልቁንም ከአይሁድ ወገን የሚሆኑ ብዙ ናቸውና እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን ሁሉ ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸውን ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ግብዞች፣ ዘወትርም ውሸተኞች፣ ክፉዎች፣ አውሬዎችና የመሃን ማኅፀን ናቸው ብሏልና ይህም ምስክርነት በእነርሱ ላይ የታመነ ነው። ስለዚህ ሃይማኖት እንዲረዱ በቁርጥ ገስጻቸው። የአይሁድንም ተረትም እውነት የሚገለብጡ የሰዎችንም ትእዛዝ እንዳያመጡ ገስጻቸው። ሁሉም ለንጹሐን ንጹሕ ነው፣ ለማያምኑና ለርኩሳን ግን ምንም ንጹሕ ነገር የለም። አእምሮአቸው ሕሊናቸው የረከሰ ነውና እግዚአብሔርን እንደሚያውቁ በግልጥ ይናገራሉ፣ በሥራቸው ግን ይክዱታል። እነርሱም ርኩሳንና የማይታዘዙ በበጎም ሥራም ሁሉ የተናቁ ናቸው። ምዕራፍ 1 ተፈጸመ።